ሰላም እንዴት ናችሁ? ዛሬ ደግሞ እንግዲህ ወሳኝ የሆኑ ነገሮችን እንነግራችኋለን ማለት ነው። እንግዲህ የመኪና ስፔር ፓርክ ሱቅ በተለያዩ ቦታ ምን ያህል ይከራያል የሚለውንና እንዲሁም ደግሞ የመኪና ሾውሩም ምን ያህል ይከራያል የሚለውን እንነግራችኋለን ማለት ነው። ለምሳሌ የመኪና ስፔር ፓርክ በተለያየ ቦታ ከ150 ሺህ እስከ 160 ሺህ ይከራያል። እንዲሁም ደግሞ የመኪና ሾውሩም ከ700 ሺህ እስከ 1 ሚሊዮን ድረስ ይከራያል። ስለዚህ የመኪና ስፔር ፓርክ እንዲሁም ደግሞ የመኪና ሾውሩም ይህን ታህል ኢምፖርቶች ያወጣሉ ማለት ነው። በአመት ለምሳሌ የመኪና ሾውሩም ተከራይተው የሚኖሩ ሰዎች እስከ 8 ሚሊዮን ድረስ ምን ያወጣሉ ማለት ነው? ወጪ የቤት ኪራይ ያወጣሉ። ስለዚህ እኛን ደግሞ ለየት የሚያደርገን የኛ የንግድ ሞላችን ለሽያጭ ያወጣ ነው 50% ከባንክ ወለድ ነፃ የሆነ እንዲሁም ደግሞ ሱቁን ወይም ደግሞ የመኪና ሾውሩሙን ከተረከቡ በኋላ ከ1 ዓመት በኋላ ለ3 ዓመት ከፍለው የሚጨርሱበት እድል ማመቻቸታችን እንዲሁም ደግሞ በመገናኛ ወሳኝ ቦታ ላይ መሆኑ የራሱ ብራንድ የተሰጠው ካርሞል የሚል ራሱን የቻለ የገበያ ማዕከል መሆኑ እንዲሁም ደግሞ እዛው ላይ ከፍተኛ የትራንስፖርት አክሰስ መኖሩ ለምሳሌ የባስ ተርሚናል፣ የታክሲ ተርሚናል፣ የራይድ ተርሚናል መኖሩ እኛን ልዩ ያደርሰናል።